በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የመቶ ወገኖቻችን ሕይወት ማለፉን የአርባ ምንጭ ከተማ አስተዳደር አሳውቋል። ከዚህ በመቀጠልም ከዚህ ጋር የተያያዙ ቪዲዮዎችን የማጋራችሁ ይሆናል። እንግዲህ ውድ የቤት ዩቲዩብ ተከታታዮቻችን እስካሁን ቪዲዮዎቻችንን ስትከታተሉ ስለነበር እጅጉን ልናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነትና በጥራት ይዘንላችሁ የምንገኝ ይሆናል። እናንተም እስካሁን ለቤት ዩቲዩብ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዕለት ዕለት የምንለቃችሁ መረጃዎች እንዲደርሳችሁ የደወል ምልክቱን ይጫኑ። ቪዲዮውን ከወደዳችሁት ቪዲዮውን ላይክ እና ሼር በማድረግ ለብዙዎችም እንዲደርስ ያድርጉልን እንላለን። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ስር ያስቀምጡልን። እኛ ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። እንግዲህ ውድ የቤት ዩቲዩብ ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ይበልልን እያለን እኛ ከወዲሁ ተሰናበትን።